ቀን 11ኛው ወር 2018 ዓመተ ምህረት ከአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ከሰም ሁለተኛ ኮር ኃይለ ማርያም ማሞ ክፍለ ጦር ለሚኒሻ እና ለአድማ ብተና ፖሊስ አባላት የተላለፈ ጥሪ። የተከበራችሁ የሚኒሻና የአድማ ብተና ፖሊስ አባላት፣ እናንተ ከዚሁ ማህበረሰብ ማህፀን የወጣችሁ ወላጆቻችሁ፣ እህትና ወንድሞቻችሁ እንዲሁም ልጆቻችሁ ከዚሁ ህዝብ ጋር አብረው የሚኖሩ የሀገራችን ወገኖች ናችሁ። ዛሬ ሀገራችን ያለችበት ወቅታዊ ሁኔታ እና አምባገነኑ ስርዓት እናንተን ከገዛ ወገናችሁ ጋር ለማጋጨትና የስልጣኑ ማራዘሚያነት ሊጠቀምባችሁ የሚሄድበት መንገድ እጅግ አደገኛ ደረጃ ላይ ደርሷል። በገዛ ወገን ላይ እጅ ማንሳት፣ ንጹሃንን ማጥቃት እና የህዝብን ደህንነት ለአደጋ ማጋለጥ የታሪክም ሆነ የህሊና ተጠያቂነትን ያስከትላል። ስልጣንና የአምባገነኖች መመሪያ ጊዜያዊ ናቸው። ከህዝባችሁ ጋር አብሮ የመኖር ዘላቂ ዕጣ ፈንታችሁ ግን መቼም አይቀየርም። ስለሆነም ክፍለ ጦራችን የኃይለ ማርያም ማሞ ክፍለ ጦር የሚከተለውን ታሪካዊና ወንድማዊ ጥሪ ያቀርብላችኋል። አንደኛ፣ ከህዝባችሁ ጎን ቁሙ። የአምባገነኑን ስርዓት ህዝብን የመጨፍጨፍና የማጥቃት እኩይ ትዕዛዝ አሻፈረኝ በማለት ከወገናችሁ ጎን እንድትቆሙ እና የህዝብን ደህንነት እንድታስጠብቁ ጥሪ እናደርጋለን። ሁለተኛ፣ የሙሉ ደህንነት ዋስትና ስርዓቱን ጠልታችሁ ከህዝባችሁ ጋር ለመቀላቀል ለምትወስኑ ለእያንዳንዳችሁ አባላት ሙሉ የደህንነት ጥበቃ፣ ክብርና ማህበራዊ ዋስትና እንደሚደረግላችሁ በይፋ ቃል እንገባለን። ሶስተኛ፣ የይቅርታና የመደጋገፍ መርህ ከዚህ ቀደም የተፈጠሩ አለመግባባቶች አልፈው ማህበረሰባችን በይቅርታና በክብር እንደሚቀበላችሁ እናረጋግጥላችኋለን። ከእንግዲህ ከአምባገነኑ አገዛዝ አፈንግጦ ወደ ክፍለ ጦራችን የሚመጣ ሚኒሻ፣ አድማ ብተና ወይም የፖሊስ አባል ምንም አይነት እርምጃ እንደማይወሰድበት ዋስትናችን የጸና ነው። አራተኛ፣ የጋራ ጥበቃ ከአምባገነኑ ስርዓት የሚሰነዘርባችሁን ማንኛውንም አይነት የደህንነት ስጋት ከህዝቡና ከእኛ ጋር በመሆን በጋራ እንከላከላለን። አምስተኛ፣ የጋራ ኮሚቴ ማቋቋም ከዚህ በፊት በተሳሳተ መረጃ ምክንያት ስህተቶች ተፈጥረዋል። ለወደፊቱ መሰል ስህተቶች እንዳይደገሙ ከሀገር ሽማግሌዎች፣ ከሃይማኖት አባቶችና ከማህበረሰቡ ተወካዮች ጋር በጋራ የሚሰራ የክትትል ኮሚቴ ይቋቋማል። ወንድሞቻችን ሆይ፣ ታሪክ እና ህዝብ ትክክለኛውን ውሳኔ የምትወስኑበትን ታሪካዊ ቀን እየጠበቁ ነው። የወጣችሁበት ህዝብ ደህንነቱ እንዲጠበቅ እና የወገን ደም እንዳይፈስ ምርጫችሁን ከህዝባችሁ ጎን አድርጉ። ክብርና ደህንነት ለህዝባችን። አፋብን ሸዋ ጠቅላይ ግዛት አሳምነው እዝ ከሰም ሁለተኛ ኮር ኃይለ ማርያም ማሞ ክፍለ ጦር አርበኛ ሐቀኛው ይታፈር የክፍለ ጦሩ ሪፖርተር። እናመሰግናለን።